እዚህ ጮሆ ከመውጣት ውጪ ምንም ማድረግ አትችይም ማለት ነው። ኧረ እኔ ካንተ ጋር ምንድነው አንቺና ቤሊ ማለት ነው። አንድ ይቅርታ ወይ አንቺና ቤሊ ወደ ፍጡር ወይ ማነሱርላት እንዴ? እኔ ግራ ገባኝ። ቤሊና አንቺ አንድ አይነት መርፌ ነው የተወጋችሁት በጌታ በኢየሱስ ስም። ቤሊም ስለ ፍጡር የጸለየ ከዘፍጥረት ጀምሮ እስከ ራእይ ይላል ይነገረዋል። ጂሰስ ክራይስት እንዳገባባችሁ ሰላም በሉን። ሚኪ ሰላም በለን። ኒያም ምስኪኑ ይቅርታና እነሱ የሚቀጥሉ ከዚህ በኋላ ከገባች ምንድነው ልታሳየን የሚገባው? ሌላ አንድ ጴንጤ ታስገባላትና ማርያም አሁን ትጸልይልኛለች ብላ ያመነችበትን ማስረጃ ትስጠው ለዛኛው ጴንጤ። አለቀ። ይሄ ነው። ሰላም በሉ እንዳገባባችሁ። ጋዴ ላላባት እኔና አንቺ በሚቀጥለው እንሄዳለን። እንትን ምንድነው መቅዶኒያ አብሽር። የተከበረው አቶ ደምረው ሰላም ብያለሁ። ሁላችሁንም ሚኪሻ፣ ቢኒ፣ ላይን ሁላችሁም። እዮባ እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን አደረሳችሁ ሁላችሁም ለሆሳዕና በዓል። እንዴት ናችሁ? እንዴ ሆሳዕና ሸክ ብዬ ቪዲዮ አጠፋለሁ በጌታ በኢየሱስ አምሮብህ ከሆነማ ፏፈሽ ባይዘዌ። እዮባ አንድ ነገር ትዝ ይላል። አሁን ሀኒቾ ከመውረዷ በፊት የሆነ ጊዜ የተናገረችውን ላይክ እመቤታችንን ላይክ በሷ ምልጃ ድንግል ማርያምን እንዲያስደርግልኝ ብዬ ስጠይቃት ይሳካልኝ ነበር ብላ የተናገረችበት ትዝ ይላል። እዮባ አለ እኮ ባይዘዌ እንደዛ ብላውላት አስታውሳለሁ። የሆነ ጊዜ ብላ ነበር። ኧረ ደሜ ካይን ያወጣ አንተ እንዲህ ነው የሚያምረው። እንደዛ ያለችበት ደሜ ታውቃለህ አይደለ? ባይዘው የገዟቸው መጽሐፍቶች ዛሬ ስላሴ ዩኒቨርሲቲ ምርቃት ነበርና የመዝሙር ምርቃት ነበርና የሚገራርሙ መጽሐፍቶችን ነው ከዛ የገዛሁት። ይሄን አንብባችሁታል? የክርስቶስ ስሞች የሚለው የሚገርም መጽሐፍ ነው። እንደገና ደግሞ ይሄኛው በተለይ ይሄኛው በደንብ ይሄኛው አሁን እሺ፣ ግን አውሩ ቆይ እሺ፣ አውሩ እና የማነባቸው ነገሮች ናቸው። ኢቭንዞ እየለወጡኝ የመጡት እሺ፣ ፋሚሊ እሺ፣ ሰላም በለን። አስገባትና ጭመቃት በእናት ማለት በጣም በቃ ይሄ መጣለች ወንዱ መጣች። እሺ በወንዱ መጣለች። ደምዬ እኔ አንቺውን ሳላመሰግን አላልፍም። እግዚአብሔር እንግዲህ ልቧን እየከፈተው ነው ሁሉ ነገር ላይ እንግዲህ ይቀበላለሁ ብላለች። ኖርማል አሁን እሷ ጥያቄዋ ምንድነው? ከዚህ ወደዛ ነው፣ ከዛ ወደዚህ ኖርማል በቃ ተስማምታለች። ይሄን ያህል ራሱ መምጣቷ ቀላል ነገር አይደለም። እግዚአብሔር ደግሞ ጨርሶ ከዚህም በላይ ደግሞ እንግዲህ ልቧን ይከፍተዋል ብለን እናምናለን። በትምህርት ነው ይሁሉ የመጣው፣ ከዚህ በላይ የሚመጣል ብዬ አስባለሁ። እኔ በጣም ነው ደስ ያለኝ፣ ምክንያቱም ከአና እንደዚህ አይነት ቃል ስሰማ በጣም ነው ደስ ያለኝ። አና በጣም እንወድሻለን። እግዚአብሔር ደግሞ ልብሽን ከፍቶት ደግሞ ወደ ቤተክርስቲያን እንደምትመጪ እናምናለን። እኔ በጣም ነው ደስ ያለኝ ይሄንን ቃል ከሷ በመስማቴ ማለት ነው። እና እናመሰግናለን። ወንድሜ እንዴት ነህ? አዎ እንዴት ናችሁ? ሰላም ነው። ጥምቀት ለድነት እሷ እኮ አላመነችም። አሁን ፖለቲካ ለምን ትሰራላችሁ? አላመነችም። ወደ አዎ ቤሊዬ እሷ አንተ ደግሞ ማታምነው ምንድነው? የቤተ ባለፈው ከቤሊ ጋር ከወንድሜ ቤሊ ጋር አውርተን አቤት ቤኒዬ እንዴት ነህልኝ ወንድሜ? እንዴት ነህልኝ? ከቤሊ ጋር ባለፈው አውርተን በጣም ደስ የሚል ሀሳቦችን አውርተን ሰማል ቢኒ በልዬ ይሰማል ወንድሜ? ይሰማል? ኔትወርክ ነው መሰለኝ ይቆራረጣል። ግን አንድ ነገር አዎ ከቤሊ ጋር ደግሞ ባለፈው እንትን ብለን በጣም ደስ የሚል መረዳት ነው ያለው። ምንድነው ያለን የቤተ ክርስቲያን አስተምሮ የሆኑ ወይ ዶግማ የሆኑ ትምህርቶችን እሱ ላይ ጥያቄ የለኝም፣ እሱ ላይ እስማማለሁ ነው ያለው። እና ጥያቄ የሆነብኝ ወይንም ደግሞ ቢኒ እየተቆራረጠ ነው ቤሊ በመሃል ቁርጥ ይላል።
ወይ ቦታ አሁንስ ቀይር ይሰማል? እስቲ ቦታ ቀይር ቤሊ ቤሊ ከካፌ ወደ ሬስቶራንት ዙር። እሺ አሁንስ? ከካፌ ወደ ሬስቶራንት እስቲ ቤሊ ይሰማል የኔ? እሺ አሁን ይሰማል? የኔ ይሰማል ቤሊ? አዎ ይሰማኛል። እስቲ ወይ ወተን አይ አና አምናለች ስላልክ ነው። ምን ነው ያመነችው? አይ አምናለች እኮ አይደለም ያልኩት። አሁን እሷ ማርያም ትጸልይልኛለች ብላ ታምናለች። እሷ እኔ ጸልይልኝ ማለት አልችልም እሷን ነው እያለች ያለችው ነው። እሱን አላመነች። ኦኬ አሁን እኛ እኮ ጥያቄ ከዘፍጥረት እስከ ራእይ ለፍጡራን መንፈስ የጸለየ ለፍጡራን መንፈስ የጸለየ አለ ወይ? እሱን ነው ጥያቄ አድርጋ ያመጣችው። እሱን አላመነችበትም ነው ያልኩት። እሱን ከአንተ ጋር ደግሞ ባለፈው በጣም እስቲ መልስልኝ። ለፍጡራን መንፈስ የጸለየ አለ ከዘፍጥረት እስከ ራእይ? ቤልዬ አንዴ ባለፈው እኔና ቤልዬ አውርተን በጣም ደስ በሚል ሁኔታ የቤተ ክርስቲያን ዶግማቲክ የሆኑ ትምህርቶችን እቀበላለሁ። እኔ ጥያቄ ያለብኝ ብሎ ያነሳው ቃል ኪዳን አላቸው የሚለውን ይሄ ትውልድ ይማርልሻል የሚለውን እንደዚህ አይነቶችን ሀሳቦችን ነው እንጂ የቤተ ክርስቲያን አስተምሮ የሆኑ ሃይማኖት ይሁን ለምሳሌ ሚስጥረ ስላሴን፣ ሚስጥረ ጥምቀትን፣ ሚስጥረ ትንሣኤ ሙታን እነዚህን ሁሉ አምናለሁ። ግን እነዚህ ይሄ ቃል ኪዳን የሚባሉ ነገሮች አሉ በቤተ ክርስቲያን ይሄንን ካደረጋችሁ የሚል አለ። እሱን ነው ማልቀበለው ብሎ ልዩነታችንን አጥብበናል ማለት ነው ባለፈው አውርተን እና የማይቀበለውን ነገር ነግሮኛል ቤሊ። ልክ ነህ ቢንዬ፣ ትክክል ነው የተናገርከው። ትክክል ነው አንተ የተናገርከው። ግን ቢንዬ ይሄ ቀን በቀን የሚደረግ ስለሆነ በወር 30 ቀን የሚደረግ ነገር ስለሆነ ወደ ፍጡራን መንፈሶች መጸለይ ከየት መጣ? ከዘፍጥረት እስከ ራእይ ማን ይጸለያል? አዎ እኛ ቤልዬ የምናምነው ምንድነው? ገብታችኋል? አናግሩን እስቲ። ቤልዬ እኛ ለፍጡራን ጸሎት ስናደርግ ማለት ጸልዩልን ብለን ነው የምንጸልየው። ጸሎት ማለት ንግግር ነው። አንድ ሰው ከአንድ ሰው ጋር የሚያደርገው ጥየቃ ማለት ነው እንጂ ልክ እንደ አምላክ ያለ አይነት ነገር አይደለም። ለምሳሌ እኔ አሁን ክርስቲያን ብትሆን አሁን አንተ ቤልዬ ጸልይልኝ እልሃለሁ፣ ሚኪዬን ጸልይልኝ እለዋለሁ። ጸልይልኝ ብዬ የማናግረው ነገር ነው። በቃ ያ እኮ ነው። ልክ እመቤታችንንም ጸልይልኝ ነው ምላት ነገር የለም። እኔ ከስጋዬ ከተለየው በኋላ ለእኔ ለመንፈሴ ጸልይልኝ ትለዋለህ፣ ትጸልያለህ ወደዛ ወደ መንፈሴ። እሱ ደግሞ ቤልዬ ምን መሰለህ፣ እሱ ደግሞ አካል ስለሆኑ ከአካልነት አይቆረጡም ብለን እናምናለን እኛ። ጸሎታቸው ለምሳሌ በሰማያት እኮ ለእነዚህ መንፈሶች ለፍጡራን መንፈሶች የጸለየ ሳለ ወይ? በቤተ ክርስቲያን ውስጥ ነው ያሉት ቤልዬ፣ በቤተ ክርስቲያን ውስጥ ነው ያሉት እነሱ። በቤተ ክርስቲያን ውስጥ ስላሉ አንዱ ለአንዱ ይተጋገዛል። አንደኛ ቆሮንቶስ ምዕራፍ 12 ላይ ልክ እንደ ብልቶች ሆነን የተሳሰርን ስለሆነን አንዳችን ለአንዳችንን አታስፈልገኝም ማለት አንችልም ማለት ነው። ምክንያቱም ስለ ቤተ ክርስቲያኗ ነው የምጸልየው። ቤተ ክርስቲያኗ ውስጥ ደግሞ እመቤታችን አለች፣ ሁሉም አለ፣ ጳውሎስ አለ፣ ሁሉም ስላሉ ከዛ ውስጥ እንደ ህብረት ሆነን ጸሎት እናደርጋለን። ቤሌ ጸሎት ማለት ንግግር ማለት ነው። እንደዚህ አድርጊልኝ። አሁን ለምሳሌ ሄጄን ለአንድ አባት ጸልዩልኝ እንደምለው ማለት ነው። እንደዛ ነው ቤሌ ንግግር ማለት ነው። ቢንዬ ቤተክርስቲያን ውስጥ ስላሉ ነው እንጂ ሎጂካል ነው እንጂ ያመጣህልኝ ከዘፍጥረት እስከ ራእይ የለም። አርጉም የሚል የለም፣ ያረገም ሰው የለም አይደል? አዎ ምን መሰለህ፣ ጸሎት ማለት ንግግር ነው አይደለ? ለምሳሌ አታርጉ ተብሏል። ይሄንን መልስ። አታርጉ አትጸልዩ ያለበት አለ፣ አትጸልዩ ያለበት አለ። አዎ ይላል። ለምን ስንጸልይ እንዴት እንጸልይ ሲሉት ጌታን አባታችን ሆይ ብላችሁ ወደ እግዚአብሔር ጸልዩ ብሎ ነው ያስተማረው አይደል? ስለዚህ ለፍጡራን መንፈሶች ከእግዚአብሔር ጋር ፌሎሺፕ ነው። እኛ ሲጀመር ከየት መጣ? ልምምዱ ነው እኮ ከየት መጣ? መጽሐፍ ቅዱስ ላይ ሄደ
ቤልዬ አንዴ ይቅርታ አድርግልኝና ቤሊ አሁን አንተ ኦርቶዶክስ እንዳትሆን ይሄን የከለከለ አዎ ትክክል። ይሄ በወር 30 ቀን ስለሚደረግ እኮ ነው ደሜ። ሁሌ ኑሮ ነው በቃ። የወር 30 ቀንማ እኮ አመጣሁልህ እኮ ቤተክርስቲያኒቷ በወር 30 ቀን የሚከበረውን በእንትኗን እኮ አመጣሁልህ። አብሽር፣ ከዚህ በኋላ ዘና በል። የቤተክርስቲያኒቷን አስተምሮ እነግርሃለሁ እኮ። ወደ ፍጡራን መንፈሶች ይጸለያል ደሜ። እሱን ነው እኮ። ወይ አይጸለይም ካልኩ ንገረን። ምን ተብሎ ነው የሚጸለየው? ምን ተብሎ ይጸለያል? ለምሳሌ ምሳሌ ነው የምሰጥህ። አሁን ባለፈው ቆይ ስማኝ፣ ባለፈው አሁን ጋዲሳ ጸልዬ ስራ ሰጠኝ ቅዱስ ሚካኤል አለ። ለቅዱስ ሚካኤል ጸልዮ ማን ያለው? እንደዚህ አይነት እንደዚህ ለሌላ ከእግዚአብሔር ውጪ ለሌላ ለፍጡር መንፈስ ጸልየ እንደዚህ አይነት ነገር ይደረጋል? አሁን ደግሞ እኔ የምጠይቅህ ምንድን ነው፣ እንደዚህ ደግሞ ቤተክርስቲያኒቷ ያስተማረችውን ትምህርት አምጣ፣ መረጃ አምጣ። ጋዲሳ የተናገረውን አለ። ጋዲሳ ተሳስቷል ነው? ጋዲሳ ያለውን አለ ተሳስቷል። መጸለዩ አዳምጠኝ። ጋዲሳ ያለውን ሳይሆን ቤተክርስቲያኒቷ የተናገረችው የጻፈችው ጽሑፍ ካለ እንደዚህ አምጣ፣ እንደዚህ መረጃ አምጣ። ስለዚህ አንተ የምትለው ኢዮብም ጋዲሳም ገንዘብ ሰጠኝ ያለው ስህተት ነው ማለት ነው። የለማ ከመጽሐፍ ቅዱስ የለም። ደሜ ሌላው አለ። ለምን የለም? ከታች ያላችሁ ስሙ። እነ ጋዲሳ ስህተት ነው እያለ ነው ደሜ። ቤሊ እንደሱ አይደለም ያለክ። ቆይ አድምጠውና እሺ ቆይ ለምሳሌ አንተ ፓስተርን ጸልይልኝ ትለዋለህ ቤልዬ? ፓስተሬማ በህይወት ስላለ ነው፣ በስጋ ስላለ። አዎ የኛ ደግሞ ቤተክርስቲያን ክርስቲያኖች አይሞቱም። ምክንያት አይሞቱም ስለ ያዋን ናቸው፣ የክርስቶስ ልጆች ስለሆኑ ያዋን ናቸው። ጋዲሳ ያለውን ይናገር። እኛም ያው ናቸው ብለን ቢንዬ፣ አሁን አንተ ለምሳሌ ወደ ከዚህ ምድር ብትሄድ ያው ነህ አይደል? አዎ ኦኬ። ያው ከሆንክ አሁን ጋዲሳ ወደ አንተ መንፈስ ይጸልያል? አይ እንትናችን ቤተክርስቲያን ውስጥ ነው ያለ ነው እኮ አልኩ እኮ። ቆይ ጸሎት ማለት እንዴት ነው የተረዳው ቤልዬ? ቆይ ወንድሜ ጸሎት ማለት ነው ዋናው ጸሎት ጋዲሳ እዚህ ያለህ ቤልዬ ወንድሜ እዚህ ያለህ ጸሎት ማለት ምን ማለት ነው? ለምሳሌ ጸሎት ማለት ትርጉም ማለት ምን ማለት ነው? እስቲ ለምን ተረዳው? ኦኬ ለምሳሌ እዚህ ያለህ ለምሳሌ ጋዲሳ አንተን ወደ አንተ ይጸልያል እግዚአብሔር። እዛም ከሄደ በኋላ ከምድር ከሄደም በኋላ ወደ አንተ ይጸልያል ወይ ጋዲሳ? ምን ማለት ነው ይጸልያል ማለት ምን ማለት ነው? አንድ የመጽሐፍ ቅዱስ ጥቅስ ላንብብለት። ምን ይላል መሰለ? የማቴዎስ ወንጌል ወይም አንተ ወደ እሱ ትጸልያለህ ወይ? እንዲህ ይላል። ቤሊ ስማኝ፣ ጥቅስ ልሰጥ ነው። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ። ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም? የሕያዋን አምላክ ነው እንጂ የሙታን አይደለም ይላል። ትክክል ሚኪዬ። ስለዚህ ሕያው አንድ ሰው ሕያው ለመባል መናገር፣ ማሰብ፣ መስማት አለበት። ካለበለዚያ ሙት ነው። ጨርሻለሁ። ቆይ ጋዲሳ አንድ ሚዩት አድርጎ ቢንዬ። ጋዲሳ ቀደም ስከስ ነበር፣ ቤሊ ስከስ ነበራ። እስኪ ምን ለማለት እንደፈለገ ይንገረን። ጋር ምን ነበር ያልኩህ ቤሊ? ይሰማል ጋይስ? ድምጼ ይተሰማል? ይሰማል። ቪዲዮን እኮ እኔ ያልኩት ምንድነው ጋዲሳ ወደ ሚካኤል ጸልዮ ስራ ስጠኝ ብሏል። ያ ከየት መጣ ነው? እስካሁን ስትናገር ባለቤቱ ስላለ ችግር የለውም። ቪዲዮን መስማት ባይዘው በጣም ቀላል ነገር ነው። ቤሊ ሁሌ በሄድኩበት ቦታ ሁሉ ኮሜንት ላይ እየመጣ ፍጡር የተሰጠ ስራ ትለኛለህ እና ብዙ ጊዜ አሁን ዛሬ ራሱ በስቅት አገደልክኝ እንጂ ተቀምጬና ምንድነው የለቀኩትንም ቪዲዮ ሄዶ ማየት ይቻላል። ምንም ነገሩን በዚህ ደረጃ የሚለጠጥ ነገር አይደለም። አማልደኝ ነው ያልኩት በቃ። ከዛ በቅዱስ ሚካኤል ምልጃ እግዚአብሔር አምላክ ስራ ሰጠኝ ነው፣ ሌላ ነገር እኮ የለም። በቅዱስ ሚካኤል ምልጃ እግዚአብሔር ስራ ሰጠኝ ነው በቃ። ምን ከዛ ቅዱስ ሚካኤል ምንድነው የጠየቅኩት ከተባለ ምልጃውን የጠየቅኩት በቃ አለቀ። እንደ ቪዲዮ መስማት እኮ ቤሊ። ኦኬ ስለዚህ ቅዱስ ሚካኤል አይሰጥህም ማለት ነው?
ቆይ ልተማመን። ቅዱስ ሚካኤል አይሰጥማ። ቆይ አንድ ነገር ደምረው አንድ ነገር ልጠይቀው። ቤሊ አንድ ጥያቄ ልጠይቅ። ለምሳሌ አይደለም መልስልኝ፣ ቆይ መልስልኝ። አትሽሽ። ቆይ ጋዲስ አትሽሽ። ተረጋጋ። ሰጪው እግዚአብሔር ነው። ሰጪው እግዚአብሔር ነው። ባይዘው በቅዱሳን ምልጃ የሚደረግ የትኛውንም ነገር ሰጪው እግዚአብሔር ነው። እንዴ ወንድም የምን ሆነ ነው? ይሄን እኛ ኦርቶዶክሳውያን እኮ ነን። ስለዚህ ቅዱስ ሚካኤል አይሰጥም አይደል? ምን ማለት ነው? አይሰጥም አይደል? ቅዱስ ሚካኤል ምን ማለት ነው? አብራራ እስቲ። ሰጪው እግዚአብሔር ነው አላልከኝም እንዴ? እሱ ነው። ምን ማለት ነው? አብራራው። አይሰጥም ስትለኝ ምን እያልክ ነው? አይሰጥም ስትለኝ ለምሳሌ እኔ ቤሊ ስራ ልቀጥል ይችላል። ፍጥረት ሁሉ የሚያስፈልጋቸውን የሚሰጠው እግዚአብሔር ነው አይደል? ኦፍ ኮርስ። ለፍጥረት ሁሉ የሚያስፈልጋቸውን የሚሰጠው እግዚአብሔር ነው አይደል? ኦፍ ኮርስ። ስለዚህ ቅዱስ ሚካኤል አይሰጥም ማለት ነው። እሱን አይሰጥም ስትል ምን እያልክ ነው? ስለዚህ አሁን ባለፈው ሰጠኝ ብለህ ያመሰገንከው የሚካኤል ቀን ልክ አይደለም ማለት ነው። አይ ሰውዬ ደምረው። እኔ እኮ ቤሊ ተሻሽሏል ብዬ ነበር የገባሁት። ያው ባለፈው ጥሩ ሀሳብ ነበር ለመማማር አይደለም። ትክክለኛ እኮ የምነግርህ ነገር እንዴ እውነት ስነግርህ እንዴት እንደዚህ ትለኛለህ? ሞግታ ደሚ አንድ ጥያቄ ልጠይቀው። ቆይ ደምረው አንድ ጥያቄ ልጠይቀው። ቆይ በመጽሐፍ ቅዱስ አድርጌ አንድ ጥያቄ ልጠይቀው። ቤሊ ሐዋርያት እጅ በመጫን መንፈስ ቅዱስን ይሰጡ ነበር አይደል? አዎ የመንፈስ ቅዱስን ጸጋ ይሰጣሉ። የመንፈስ ቅዱስን ጸጋ ሐዋርያት ናቸው የሚሰጡት? እግዚአብሔር ነው? እግዚአብሔር ነው። ግን ሐዋርያትም ይሰጡ ነበር። አዎ ሐዋርያት እጃቸውን ይጭናሉ፣ በድውዮች ላይ እንትን ይላሉ፣ ፈውስ ከእግዚአብሔር ይመጣል። ስለዚህ ሁለት ሰጪዎች ናቸው ያሉት። ሐዋርያትም ይሰጣሉ፣ እግዚአብሔርም ይሰጣሉ። ሁለት ሰጪዎች ናቸው ያሉት። ኖ እነሱ ከምድር ካለፉ በኋላ ወደ ሐዋርያት መንፈስ ተጸልዮ ሐዋርያቶች የሆነ ገንዘብና ስራ ይሰጡ። እኔ ያላልኩም ምድርም ላይ ያለ ድረስ። ታዲያ ምኑ ነው ብታገናኝብኝ? እነሱ ምድር ያሉ የእግዚአብሔር አገልጋዮች ናቸው አይደል እንዴ? አሁን ምን መሰለህ ያልገባ ነገር ቤሊ፣ እኛ እያልን ያለነው ወደ መንፈሶች ይኸውልህ፣ ወደ ፍጡራን መንፈሶች የጸለየ ካለ አሳየን ነው ከዘፍጥረት እስከ ራዕይ። እሺ እኔ አሁን ለምሳሌ ደም ቆይ አንድ ሚውት አስደርገውና ሐሳቡን እንዲገባው እንትን ልበለው። በቃ 30 ሰከንድ ስጠኝ። አሁን ምንድነው እንደው ወንድማችን ቤሊም ሆነ ሌሎች ፕሮቴስታንቶችን መረዳት ያለባቸው ነገር ይሄ ከባድ ነገር ሆኖ አይደለም። ደም እንደምታውቀው መጽሐፍ ቅዱሳችን ላይ ለምሳሌ ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉም መዳንን ይወርሱ ዘንድ ከእግዚአብሔር ዘንድ የሚላኩ የሚያግዙ መናፍስት አይደሉምን ሲባል መላእክት ለምሳሌ ያግዛሉ ይላል መጽሐፍት። ያግዛሉ ሲባል ግን ከእግዚአብሔር የተለየ ማገዝ አይደለም። እግዚአብሔር በእነሱ በኩል ሆኖ ያግዛል ነው። ኤጀንቶች ናቸው። ኦኬ እግዚአብሔር ለመላእክት ጸጋ ሰጥቷል። አሁን ቅድም የሐዋርያትን ምሳሌ ለምን አነሳው ከተባለ መንፈስ ቅዱስ በባህሪው ደረጃ መንፈስ ቅዱስ ከማን ነው የሚወጣው ከተባለ ከአብ ነው የሚወጣው አይደለ? ሐዋርያት ግን ጌታ በሰጣቸው ስልጣን መሰረት እጅ እየጫኑ መንፈስ ቅዱሱን ይሞሉ ነበረ። ይሄ ማለት ከእግዚአብሔር የተለዩ ናቸው ማለት አይደለም። ቅዱሳንም በምልጃቸው ለምሳሌ እኔ ቅዱስ ሚካኤል በአማላጅነቱ ስራ ሰጠኝ ብል ዋናው ምንጩ ማነው ከተባለ እግዚአብሔር ነው። ይሄ ማንም የሚያከራክር ነገር አይደለም። በቃ እና ይቀላል ነገር ነው። ቤሊ እስከዛሬ ድረስ የኔ ስራ ማግኘት ለምን እንዳበሳጨ አሁን በቅርቡ ደግሞ አንድ በሌላ አይደለም፣ በጣም ቀላል ነገር አይደለም። ይኸውልህ ጋዲሳ የእግዚአብሔር ልክ እንደ እግዚአብሔር እያደረካቸው ነው። አየህ ፍጡራንን ሁሉ ቦታ ተገኝተው ሁሉ ቦታ የሚሰሩ እንደ እግዚአብሔር እያደረገ ቀላል ነገር አይደለም። አንዴ እኔ አሁን ቤሊ ዛሬ ገባኝ። ገባኝ ቤሊ ዛሬ ገባኝ፣ ተረዳሁት። ደሜ አልገባህም። አንተ አሁን አውቀህ ነው የምታደርግበት ምክንያት አንተ ይታወቃል። ከእነሱ ጋር ላውራ። ደሜ አንተ ዓላማ ሌላ ነው። ከእነሱ ጋር ላውራ። አደሽ ይሁና በቃ ጠዋት እኮ ነገር ይላሉ። በቃ ገንዘብ ልዘርፋችሁ ነው። እሺ ኦርቶዶክሳውያን ገንዘብ ልዘርፋችሁ ነው። እሺ በቃ ገንዘብ ልዘርፋችሁ ነው። እሺ ይኸው ነገር ይላሉ እኮ። ስለዚህ ከእነሱ ጋር ላውራ። አሁን አንተ ዓላማ ሁሉም ሰው አውቆታል። ደሜ ኦርቶዶክሳውያን ኧረ በእናትህ አዳምጠኝ እኮ ማስታወቂያውን ነገርኩልህ፣ ግን አዳምጠኝ። አሁን አንተ ዓላማ ምንድን ነው? ላይክ እዚህ ጋር አንድ ፍጡር አለ፣ እዚህ ጋር ደግሞ እግዚአብሔር አለ፣ ፈጣሪ አለ። አሁን ያንተ ጥያቄ ምንድን ነው? ፍጡርን ከፈጣሪ እኩል ተደርጎ ጸሎት የሚጸለይ ነው የሚመስልህ። እንደዚህ አይነት የሚመልስል አዎ ልክ ነው ብሎ የሚመልስልህ ኦርቶዶክሳዊ የለም። ፍጡርን ከፈጣሪ እኩል ተደርጎ ማንም ኦርቶዶክሳዊ አይናገርም። አንድ ሁለት
ፍጡር ወይም ደግሞ ሕያዋን የሆኑ በእግዚአብሔር ቀኝ ያሉ ሕያዋን የሆኑ ከእግዚአብሔር ዘንድ የተሰጣቸው ጸጋ አለ። ይሄ ጸጋቸው ምድር ላይ ያለውን ማንኛውንም እንቅስቃሴ እንዲመለከቱት ይሆናል። ለምን? እነዛ ስለፈሰሰው ደማቸው እግዚአብሔርን የጠየቁት እኮ ፍርድ ወደ ምድር ስላልሆነ ስላወቁ ነው እግዚአብሔርን የጠየቁት። ስለዚህ አሁንም ጋዲሳም እኔም ወደ እግዚአብሔር በእምነት እንደምጸልየውና እግዚአብሔር እንደሚመልስልኝ ዘሴም ቲንግ ለድንግል ማርያም ወደ እግዚአብሔር አማልዳኝ ከእግዚአብሔር ዘንድ ለእኔ የሆነ ቸርነት እንዲደረግልኝ ይሆናል።